ሪያል ማድሪድን ድል አድርጎ 2-0 በሆነ ውጤት በጨዋታው ማርከስ ራሽፈርድ በቅጣት ምት 9ኛው ደቂቃ ላይ ፌራን በ18ኛው ደቂቃ ላይ በጨዋታ ያስቆጠሯቸው 2 ግቦች ናቸው ባርሴሎናን ባለድል ማድረግ እየቻሉት። ባርሴሎና 29ኛ የስፔን ላሊጋ ዋንጫውን ነው ትላንትና ማሳካት የቻለው። ባርሴሎና በአዲሱ ካምፕ ኑ ስቴዲየም ባደረገው የመጀመሪያ ኤል ክላሲኮ ጨዋታ ድል አድርጎ ላሊጋንም ዋንጫ አሸናፊነት አረጋግጦበታል። የካታላኖ ክለብ ባርሴሎና በኤል ክላሲኮ ጨዋታ ቀን የሊጉን አሸናፊ ሲያረጋግጥ በታሪክ ይህ ለመጀመሪያ ጊዜ ነበረ። በትልቁ ሲጠበቅም ነበረ። አሁን ትልቁ ጥያቄ የቀሩት 3 ጨዋታዎችን ድል አድርጎ 2012-13 100 ነጥቦችን ካገኘው የነ ሜሲ ቡድን ጋር የነ አሁኑ የነ ላሚን ያማል የነ ራፊኒያ የነ ሮቤርት ሌዋንዶስኪስ ቡድን ይደርሳል ወይ ነው። የአሁኑ ቡድን 91 ነጥብ አለው። ቀሪ 3 ጨዋታ እጁ ላይ ያለ ሁሉንም ካሸነፈ 100 ነጥብ መድረስ ይችላል። የባርሴሎና ያልሸነፍ ባይነት ጉዞ ብቻ አይደለም፣ በሜዳው ያለፉትን 18 ጨዋታ ድል አድርጓል። ውድ ቤተሰቦቻችን ከ18 100% ባለፉት 18 ጨዋታ የማሸነፍ ንጻሬ አለው። የዚህ ኃላፊነት ደግሞ ምንም ጥያቄ የለውም። የሃንሲ ፍሊክ ሚና ትልቅ ነውና ኃላፊነቱን ለሳቸው መስጠት ይቻላል። ትላንትና ሁለቱም ራሽፈርድም ቶረስም ፌራን ቶረስ ግብ እንዳስቆጥሩ በቀጥታ ሮጦ ያመሩትም ወደ ሃንሲ ፍሊክ ነበረ። በእርግጥ ለዚህ ምክንያታቸው ግልጽ ነው። ትላንትና አባታቸውን ህልፈተ ህይወት በሰሙ በሰዓታት ውስጥ የነበረ ጨዋታ ነው ይህ ጨዋታና ድጋፋቸውን ገልጸዋል። እነ ፔድሪን በርካታ ያሉትም ትላንትና ለሃንሲ ፍሊክ ድጋፋቸውን ሲገልጹ ነበር። እንደውም ሆዋን ላፖርታ ስቅስቅ ብለው እያለቀሱ ነበረ ለሃንሲ ፍሊክ ድጋፋቸውን የገለጹት። ባርሴሎና በእሳቸው ስር 5ኛ ዋንጫውን አሳክተዋል። 2 ላሊጋ፣ 2 ኮፓ ዴላሬ፣ 2 የስፔን ሱፐር ካፕ፣ 1 ኮፓ ዴላሬ ዋንጫም እንዲሁ አሳክተዋል። ባርሴሎና ድሉን ተከትሎ በምንጊዜም የኤል ክላሲኮ ጨዋታ በድል ደረጃ አሁን 106 አስተካክሏል። 52 አቻ ያላቸው ሁለቱ ቡድኖች። ወጣቱ ላሚን ያማል ምንም እንኳን ጉዳት ላይ ቢሆንም በላሊጋ ደረጃ 3ኛ ዋንጫውን አሳክቷል። ያውም ገና በ18 ዓመቱ ነው። በተጫዋቹ በኩል ይሄን ያደረግ ዘንድ 4 ሲዝኖች ብቻ በቂ ናቸው። ከአንዳንድ ሌጀንዶችን በላይ ዋንጫውን በላሊጋ አሳክቷል። ሮቤርት ሌዋንዶውስኪ በአጠቃላይ ከ18 ሲዝኖች 14 የሊግ ዋንጫዎችን አሳክቷል። በዶርትመንድ፣ በባየር ሙኒክ፣ አሁን ደግሞ በባርሴሎና ጉዞ ፍጹም የተለየ የሚባል ነው የዚህም ተጫዋች። ሌላው ማርከስ ራሽፈርድ በጨዋታው 28ኛ ግብ አስተዋጽኦን ያበረከተበት ነበረ ትላንትና። ከዛ በዘለለ ማርከስ ራሽፈርድ የባርሴሎና የመጀመሪያው ተጫዋች ሆኗል ከሜሲ በኋላ ሪያል ማድሪድ ላይ የቅጣት ምት ግብ ያስቆጠረ። እንዲሁም ለራሱ ለማርከስ ራሽፈርድ በታሪኩ ለመጀመሪያ ጊዜ በእግር ኳስ ዘመኑ የሊግ ዋንጫን ያሳካበት ምሽትም ነበረ።